ሰላም ጤና ይስጥልን የተወደዳችሁ ተመልካቾቻችን ቀጠናዊ ዜናዎችን ይዘን ቀርበናል። በቅድሚያ አርዕስቶቹን የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ እስራኤል ገቡ። የእስራኤሉ ፕሬዝዳንት ለይፋዊ ጉብኝት አዲስ አበባ ገብተዋል። በተመድ የአፍሪካ ቀንድ ልዩ መልእክተኛ ቀጠናዊ ውጥረቶች በዲፕሎማሲ እንዲፈቱ አሳሰቡ። ግብጽ የኢትዮጵያን የባህር በር ጥያቄ እንደምትቀበል ገለጸች። ወደ ዝርዝር መረጃዎች አልፋለሁ። የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ የካቲት 18 2018 ዓ.ም በቴል አቪቭ ቤን ጉሪዮን አውሮፕላን ጣቢያ ሲደርሱ የእስራኤል አቻቸው ጠቅላይ ሚኒስትር ቤንያሚን ኔታንያሁ ደማቅ አቀባበል አድርጎላቸዋል። በሁለቱ ሀገራት መካከል የተደረገው ይህ ዲፕሎማሲያዊ ግንኙነት አዲስና ታሪካዊ መሆኑን የፖለቲካ ተንታኞች እየገለጹ ነው። የጉብኝቱ ዋነኛ ዓላማዎች በህንድና በእስራኤል መካከል የሚደረግ ወታደራዊ ትብብር፣ የህንድ መካከለኛ ምስራቅና አውሮፓ የንግድ መስመርን በጋራ መቆጣጠርና በምዕራብ ኤዥያ ያሉትን ፖለቲካዊ ሁኔታዎች የተመለከቱ ናቸው። የህንድ መካከለኛው ምስራቅና አውሮፓ የባህር ላይ የንግድ መስመርን ህንድን ከአውሮፓና ምዕራብ ኤዥያ የሚያገናኝ ሲሆን እስራኤልም የመስመሩ ስትራቴጂያዊ ሀገር ነች። በመሆኑም የሁለቱ ሀገራት ትስስር በቀጠናዊ ምጣኔ ሀብትና የደህንነት ፍላጎታቸውን በትብብር ማስጠበቅን ዓላማው አድርገዋል። ጠቅላይ ሚኒስትር ናሬንድራ ሞዲ በቅርቡ በኢትዮጵያ እንዳደረጉት ሁሉ በእስራኤል የህግ መወሰኛ ምክር ቤት የተገኙ ሲሆን ምክር ቤቱ በህንድ ሰንደቅ ዓላማ አሸብርቆ ተቀብሏቸዋል። ከዓመት እስከ ዓመት ጦርነት በማይለያት እስራኤል ሁለት መሪዎች በወንዝ ዳርቻ ውሃ እያንቦራጨቁ ሲዝናኑም ታይተዋል። ህንድ ሐማስ በአውሮፓውያኑ ኦክቶበር 7 ቀን 2023 በእስራኤል ላይ ያደረሰውን አስከፊ ወታደራዊ ጥቃት ታወግዛለች። እስራኤልን በባላንጣነት የሚመለከቱ የአረብ ሀገራት ደግሞ በካሽሚር ይገባኛል ጉዳይ ፓኪስታንን ደግፈው ህንድን ሲያወግዙ መስማት የተለመደ ነው። ግንባር ቀደም የብሪክስ አባል ሀገር የሆነችው ህንድ ከቅርብ ጊዜ ወዲህ ያልተለመዱ ዲፕሎማሲያዊ እንቅስቃሴዎችን እያደረገች ትገኛለች። ለአብነትም በቅርቡ ከብሪክስ አባል ሀገራት ባልተጠበቀ መልኩ ከአውሮፓ ህብረት ጋር ያደረገችው ግንኙነት ተጠቃሽ ነው። የእስራኤሉ ፕሬዝዳንት ኢስሐቅ ሄርዞግ የካቲት 18 2018 ዓ.ም ለይፋዊ ጉብኝት አዲስ አበባ ገብተዋል። የኢትዮጵያና እስራኤል ታሪካዊ ትስስር ማጠናከርና ቀጠናዊ ትስስሮችን ማጎልበት የጉብኝታቸው ዓላማ መሆኑም ተነግረዋል። ፕሬዝዳንቱ ከቀናት በፊት የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶጋን በአዲስ አበባ በእስራኤል ላይ ያሰሙትን ነቀፌታ አስመልክቶ ቱርክ አዲሷ ኢራን ነች፣ እስራኤልን እየከበበች ነው፣ ወታደራዊ ምላሽ እንሰጣለን ማለታቸው ይታወሳል። በቅርቡ እስራኤል ለሶማሊላንድ ሀገርነት እውቅና መስጠቷን ተከትሎ በአፍሪካ ቀንድ የኃይል አሰላለፍ ዲፕሎማሲያዊ ሽኩቻዎች ይታያሉ። በተለይም እስራኤልና ቱርክ የኢትዮጵያን አጋርነት ለማግኘት ቀዳሚ ተሻሚዎች ሆነዋል። በተመድ የአፍሪካ ቀንድ ልዩ መልእክተኛ ቀጠናዊ ውጥረቶች በዲፕሎማሲ እንዲፈቱ አሳሰቡ። በተባበሩት መንግስታት ድርጅት የአፍሪካ ቀንድ ልዩ መልእክተኛ ጓንግ ኮንግ ኢትዮጵያ አዲስ አበባ ገብተዋል። የኢትዮጵያ የውጭ ጉዳይ ሚኒስትር ደኤታ ሀድራ አበራ በቢሮቸው ተቀብለው አነጋግረዋቸዋል። ልዩ መልእክተኛው ቀጠናዊ ውጥረቶች በሰላም እንዲፈቱ አሳስበዋል። ሁለቱ ዲፕሎማቶች በአፍሪካ ቀንድ ሰላምና መረጋጋትን ለማስፈን መወያየታቸውንም ዲፕሎማሲያዊ የመረጃ ምንጮች ይፋ አድርገዋል። ግብጽ የኢትዮጵያን የባህር በር ጥያቄ እንደምትቀበል ገለጸች። በኢትዮጵያና ኤርትራ መካከል የተፈጠሩ ወታደራዊ ውጥረቶች በሰላማዊ ዲፕሎማሲያዊ መንገድ እንደሚፈቱ ጥረቶች የሚቀጥሉ መሆኑን ተወያይተዋል። አሰብ ወደብን ለማልማት በቅርቡ ከኤርትራ ጋር ስምምነት የተፈራረመችው ግብጽ የኢትዮጵያን የባህር በር ጥያቄ እንደምትደግፍ አስታውቃለች። ሆኖም ግብጽ ይህንን የምታደርገው ኢትዮጵያ በአባይ ግድብና ወንዝ ላይ ያላትን አቋም ለግብጽ ጥቅም ስትል የምታለሳለስ ከሆነ ብቻ መሆኑን ገልጻለች። ግብጽ ይህንን ያለችው በቅርቡ ጅቡቲ፣ ኢትዮጵያ፣ ደቡብ ሱዳን እና ዩጋንዳ የደሱ ስምምነት ያሉትን የቀይ ባህር ትብብር ስምምነት ከተፈራረሙ በኋላ ነው። ሀገሪቱ ከጅቡቲ ጋር የዶላሌ ወደብን ለማልማት የተስማማች መሆኑ ይታወቃል። ተመልካቾቻችን ለሰዓቱ የነበሩን ዜናዎች እነኚህ ናቸው። ጤና ይስጥልኝ።